ይህ በምስሉ ላይ የምትመለከቱት ነገር አፕል ሲድ ይባላል ወይም ደግሞ የአፕል ዘር ብለን እንጠራዋለን። እና ይህ የአፕል ዘር ለአንድ የሚያውቅ ገበሬና ለማያውቅ ሰው ብትጠይቁት ሁለት የተለያየ መልስ ነው የምታገኙት። ይህ ምንድን ነው ብላችሁ ብትጠይቁት የማያውቀው ሰውዬ ጀስት የሆነ ታይኒ ጥቁር ነገር ነው የሚላቸው። የሚያውቀው ገበሬ ግን ካለው ከሚታየው ሲድ አልፎ ሲዱ ምንድን ነው አይደለም የሚመልስላችሁ፣ ምን መሆን ይችላል የሚል ነው የሚመልስላችሁ። ጀስት የአፕል ደን ሊያይ ይችላል ሰውየው። ቢካዝ ያ የአፕል ሲድ መሬት ላይ ካስገባችሁት ከቀበራችሁትና በደንብ ውሃ ከሰጣችሁት የፀሐይ ብርሃን ካገኘ ጀርሚኔት ያደርጋል። በዛች ትንሽዬ ሲድ ውስጥ በጣም ግዳንግድ የሚያክል ትልቅ ግንድ አለ፣ ይወጣል። ከዛ በዛ ግንድ ውስጥ ደግሞ የተለያዩ ብራንቾች ይወጣሉ እንደምታዩት። ዘን እያንዳንዱ ብራንች የራሱ የሆነ ፍሩት ያወጣል። ልክ እያንዳንዱ ፍሩት ውስጥ ደግሞ ሌላ ሲዶች አሉ፣ በጣም ብዙ ሲዶች፣ በጣም ብዙ ዘሮች አሉ። ያቺ አንድ አፕል ሲድ በሁለት ሶስት ተከላ በጣም ትልቅ ማሳ ትሆናለች ማለት ነው። በጣም ትልቅ ደን መሆን ትችላለች። ምን ልላችሁ ፈልጌ ነው፣ አሁን ያላችሁበት ሲቹዌሽን ጀስት ትሪገር ብቻ ነው የሚፈልገው። በውስጣችሁ ላለው አንሊሚትድ የሆነ እግዚአብሔር ያስቀመጠው ፖቴንሻል ልትገምቱት የማትችሉት ነው። ቢካዝ እግዚአብሔር ዝም ብሎ በድብርት የተመታ በሱስ እንትን የሚንቀላቀል በእያንዳንዱ በህይወቱ ተስፋ የቆረጠ ሰው አያውቅም። በእናንተ ውስጥ እግዚአብሔር እናንተን ሲያይ በጣም ብዙ ችግር የሚፈታ የመፍትሄ ሰው ነው የሚያየው። I believe this with all my heart. The only thing ልክ ያቺ ሲድ ትክክለኛ ቦታ ስታገኝ ፍሎሪሽ እንደምታደርግ ጀርሚኔት አድርጋ በውስጧ ያለው ግንድ እንደምታስወጣ ቦታችሁ ብቻ ነው ማስተካከል ያለባችሁ። ማለት ለምሳሌ አፕል ሲዱ ብርጭቆ ውስጥ ብታስቀምጡት ጀስት ሲድ ሆኖ ይኖራል። የአፕል ሲድ ራሱ አሲዱ ብታስቀምጡት ኮራፕት ታደርጉታላችሁ፣ ዲስትሮይ ይሆናል። የአፕል ሲድ ግን ትወስዱና መሬት ላይ ከቀበራችሁት፣ ውሃ ከሰጣችሁት፣ ወይዘሩ በሚያስፈልገው ሁኔታ እንትን ስትሉት ግንድ ይወጣል፣ ደን ይሆናል፣ ምግብ ይሆናል። ለሰው ለጤንነት ይጠቅማል። አፕል ለጤንነት ይጠቅማል። ዘሴሚስትሩ የምትውሉበት ውሎ የምታዩት ነገር የምትሰሙት ነገር አይምሯችሁ ላይ አይምሯችሁ የእናንተ ትክክለኛ መሬት አይምሯችሁ ነው። ባይዞ አይምሯችሁን ጠብቁ። የምታነቡት መጽሐፍ ሲጀምር መጽሐፍ አንብቡ። እንደ ሀበሾች እርስ በርሳችሁ እስኪ ለምሳሌ ይህንን ቪዲዮ የምታይ ሴት ስንት መጽሐፍ አንብበሻል በዚህ ዓመት፣ በዚህ ወርሽ፣ በዚህ ዓመት? ራሳችሁን እንትን በሉ። ራሳችሁ ላይ በሰራችሁ ቁጥር ትክክለኛ ኤንቫይሮንመንት፣ ትክክለኛ ስፖርት ለራሳችሁ በሰጣችሁ ቁጥር በውስጣችሁ የተቀመጠው እግዚአብሔር ያስቀመጠው ነጋችሁን የሚሰራ ለሰዎች በረከት፣ ለምድር በረከት የምትሆኑበት በውስጣችሁ የተቀመጠ ፍሩት ይወጣል ማለት ነው። ብሩካን ናችሁ። ቴንክ ዩ